ይሄ የፕራይም ሚኒስተር ዶክተር አብይ አህመድ ስራ ነው። ዋትስአፕ ፋሚሊ እንደናችሁ ዛሬ የኢትዮጵያ ወይም የአዲስ አበባ ኤርፖርት መግቢያ ምን እንደሚመስል ለእናንተ ለማሳየት ነው እዚህ ላይ የመጣሁት። ሌትስ ጎ ካም ኦን ሉክ there is a big screen በጣም ወይኔ በላቸው ምን መሰልኩ ኮማንዶ ስራ በትቼ ቤት ብቀመጥ አንተ we are just exploring አዲስ አበባ በጣም ታምራለች። አክቹአሊ ይሄ ኦልሞስት የመጀመሪያው የኤርፖርት መግቢያ ነው፣ ግን አንዳንድ ነገሮችን ስናይ በጣም ያምራል። the view of skylight hotel ምን እንደሚመስል አክቹአሊ ቪው ማየት ትችላላችሁ። I'm so inspired ላከኝ ይሄ ኖርማሊ የአዲስ አበባ ኤርፖርት መግቢያ ነው። እኛ ኢትዮጵያውያን we are just looking the beauty ይሄ የፕራይም ሚኒስተር ዶክተር አብይ አህመድ ስራ መካከል አንዱ ነው። በጣም የምትወጠሩ ሰዎች ሰው ሁኑ። ዝም ብሎ አሞርፎስ፣ ዝም ብሎ ባለስልጣን ሱፍ ለባሽ የተቸገረ እንደ ልቡ የማይናገር look there is a big screen እንደነገርኳችሁ የኤርፖርት መግቢያ ነው ብያቸዋለሁ። there is a big screen so በቅርብ ጊዜ የተሰራ ትልቅ ስክሪን ነው። ይሄ የጠቅላይ ሚኒስተር ውስጥ የተቀመጠ ሐሳብ ነበረ። ያ ሐሳብ ወደ ተግባር ሲለወጥ እንደዚህ አይነት ቢግ ስክሪን አገሪቷ ውስጥ እንዲገባ አድርጓልና actually there is also another big screen come on let me show you። በዚህ በኩልም በጣም ትልቅ ስክሪን አለው። ስራ ከሰራን ብቻ ነው ኢትዮጵያ ውስጥ የምናስበው ነገር የምናሳካው። በማውራት የሚበሉ አሉ፣ በመስራት የምንኖራለን። ምርጫው የኛ ነው። I come from a small town called Bashasha located in the Oromia region. ኢትዮጵያ ከ75 ዓመት በኋላ ከተለያዩ ትልልቅ ሀገሮች ውስጥ አራተኛ ላይ ትቀመጣለች ብሎ ሲያወራ ሰምቻለሁና actually let's go ሌላ ትልቅ ስክሪን ያለበት ቦታ አለና ላሳያችሁ። በጣም የምትወጠሩ ሰዎች ሰው እንደዚህ አይነት ቆሻሻ መጣያዎች actually ሰው በቀላሉ አክሰስ እንዲያደርግ ቆሻሻዎችን ሪሳይክል እና ሪሲጁዋል ዌስት በቀላሉ እንዲጥል ተደርጎ የተሰራ በጣም ዘመናዊ የቆሻሻ መጣያ ነው። there is also another big screen በዚህ በኩል በጣም የሚያምር ቆንጆ የሆነ ትልቅ ስክሪን አለ። እንደነገርኳችሁ ይሄ የኤርፖርት መግቢያ ነው ብያችኋለሁ። ከቅርብ ጊዜ በፊት ሐሳብ የነበረ ነገር ነው።